ከዚህ ቀጥሎ አላህ ጀለ ወተዓላ ከሃዲያንን ይጠቅሳል። ከዚህ ቀጥሎ ደግሞ አስመሳይ ሙናፊቆችን ይጠቅሳል። መጀመሪያ ላይ ሙእሚኖችን፣ ቀጥሎ ከሃዲያንን፣ ቀጥሎ ደግሞ አስመሳዮችን የጠቀሰበትን እናገኛለን ማለት ነው። ኸይራ ኢነ الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون إن الذين كفروا لن يكادوا سوّج سواء عليهم بالنرسو لا أكل ነው أأنذرتهم ብታስጠነቅቃቸውም አላህ ከሚጠላው መጀመሪያ በሱ ከመካድ ቀጥሎ ከወንጀሎች أم لم تنذرهم ባታስጠነቅቃቸውም በእነሱ ላይ እኩል ነው። ለምን ሲባል ዳቦን አይተው ድንጋይ ነው ብለው የሚከራከሩ በመሆናቸው እነኚህ ከሃዲያን ናቸው። ስለዚህ እነኚህን ሰዎች አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን። ለምሳሌ የሳሌሕ ህዝቦች አንተ ከዚህ ከአለት ግመልን ካወጣንልህ በነቢይነትህ እናምናለን ምትለውንም እንሰማለን ብለው እሳቸው አላህን ጠይቀው አላህ ቀጠሮን አድርጎላቸው ከዛ ቋጥኝ ከትልቅ ቋጥኝ ከአለት አንዳች የምታህል ግዙፍ ግመልን አወጣላቸው። ፈልቅቃ ቢቁድረቲላህ ስትወጣ በአይናቸው እያዩ እንዲያለ ድግምት አይተናናቅም ብለው ካዱ። ስለዚህ ወማ ቱግኒ ልአያቱ ወኑዙሩ አን ቀውሚን ላ ዩእሚኑን እንዳለው ወማ ቱግኒ ልአያቱ ተአምራት መምጣታቸው መከሰታቸው፣ ወኑዙሩ ማስጠንቀቂያዎች መምጣታቸው ማስፈራሪያዎች፣ አን ቀውሚን ላ ዩእሚኑን ለማያምኑ ሰዎች የሚፈይደው ነገር የለም ይላል። ኢነ ለዚነ ከፈሩ እነኛ የካዱ ሰዎች ሰዋኡን አለይህም በእነርሱ ላይ እኩል ነው። አአንዘርተሁም ብታስጠነቅቃቸውም አም ለም ቱንዚርሁም ባታስጠነቅቃቸውም ላ ዩእሚኑን አያምኑም። ስለዚህ ሲታወቃቸው በመካዳቸው ምክንያት ኸተመ አላሁ ዐላ ቁሉቢሂም አላህ በልቦቻቸው ላይ አተመባቸው፣ ወዐላ ሰሚዒሂም በመስማዮቻቸው በጆሮቻቸውም ላይ አተመባቸው፣ ወዐላ አብሳሪሂም በአይኖቻቸው ወይም ማየቻዎቻቸው ላይም ግሻወቱን ግርዶሽ አለባቸው። ወለሁም ዐዛቡን ዐዚሙን ሲታወቃቸው በመካዳቸው ለነሱ ዐዛቡን ዐዚሙን ታላቅ የሆነ ቅጣት አለላቸው። ወሚነ ናስ ብሎ የሚላቸው ሙናፊቆች ናቸው።